ህልመ ሌሊት ማለት የሌሊት ህልም ማለት ነው። ክፉም ደግም ለምሳሌ ዮሴፍ በሌሊት ነው ህልም ያየው። ወአስተርአዮ መልአከ እግዚአብሔር በህልም ሌሊት ነው የሚለው። ዮሴፍ ወደ ስደት እንዲሄድ ወይም ደግሞ ድንግል ማርያምን ከልጇ ጋር ወደ ግብጽ ምድር ይዟት እንዲሄድ ወደ ምድር አፍሪካ እንዲያመጣት የእግዚአብሔር መልአክ የታየው በህልም ነው። ህልመ ሌሊት ይባላል። ይሄ ዮሴፍ ከወንድሞቹ የተሻለ ጸጋ እንደሚያይ እግዚአብሔር የነገረው በህልም ነው። ህልመ ሌሊት ይባላል። ይሄ ህልመ ሌሊት ማለት የሌሊት ህልም ማለት ነው። ነገር ግን ህልመ ሌሊት ቅድም እንዳልው ነው፣ መጥፎም አለው በጎም አለው። አንዳንድ ጊዜ ሰዎች ቀን ያዩትን ያሰቡትን የሰሙትን አይምሯቸው መዝግቦት ውሎ በህልም መልክ ሊያዩት ይችላሉ እና ያ መጥፎም ይሆናል በጎም ይሆናል እና ከዚህኛው ርዕስ ጋር ስናመጣው አንዳንድ ጊዜ በህልም ስለሆነ ይሄ ነገር ዝኔት የሚለው ነገር ወይም ደግሞ ሌሎቹ እንግዲህ ኖክተርናል ኢሚሽን ነው መሰል የሚሉት በህልም የሚመጣ ፈሳሽ ነው። ስለዚህ በዚህ አውድ ሲታይ ህልመ ሌሊት እሱም በራሱ ኃጢአት ሊሆን አይችልም። ግን ይሄ ከመንፈስ ጋር ብቻ ይገናኛል የሚል በጣም 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 የተሳሳተ ነገር ነው። ተፈጥሮ ራሱን የሚያክምበት ምናልባት አሁን እኛ ሙያዊ እንዳናረገው እንጂ ባለሙያ ደግሞ ቢናገረው ተፈጥሮ ራሱን የሚያደላድልበት መንገድም ጭምር ነው። ምን ማለት ነው? ለምሳሌ ወንዶች በትዳርም ሆነው ወይም ደግሞ ያለ ትዳር እየኖሩ ራሳቸውን በንጽህና ጠብቀው የሚኖሩ ከሆነ ይሄ ነገር የመከሰቱ እድል በጣም ግልጽ ነው። ማለት ህልመ ሌሊት በህልማቸው ይሄ ነገር ሊፈጠር ይችላል። ይሄ ማለት ተፈጥሮ ራሱን የሚጠግንበት አካሄድ ነው፣ ምንም ነገር አይደለም። በሌላ መልኩ ግን ቅድም አሁን እንደተነሳው በሁለት መንገድ ይሄ ነገር ሊመጣ ይችላል። አሁን በህልሙ እንዲህ አይነት ነገር የሚያይ ሰው ህልመ ሌሊት የምለው በተለምዶ እንግዲህ ይሄንን ከዝኔት ጋር ያለውን ነው አሁን እንጂ ህልመ ሌሊት ሌላም በጎ ነገር እንዳለው አይተናል። አሁን ከዚህ ከተነሳው ሐሳብ ጋር ለመሄድ እንዲህ የሚያይ ሰው ሁለት ትርጉም አለው በሌላ መልኩ። አንደኛው ቀን ያየውን የተመኘውን አሁን በመጽሐፍ ማቴዎስ ምዕራፍ 5 ላይ አይንህ ብታስትህ አውጥተህ ጣላት፣ እጅ ብታስትህ ቆርጠህ ጣላት የሚለው አለ አይደለ? አይን ምክንያተ ስህተት ሆኖ እንደው ዝም ብሎ በዝሙት ሲዋኘው አለ አይን ሌሊት እንዲህ አይነት ሲሆን እሱም በእርግጥ ምኞቱን ነው አይምሮአችን የሚነግረው። እንግዲህ ሰብኮንሺየሳችን እሱን ይዞት ይሆናል፣ ይሄም ሊሆን ይችላል። ነገር ግን ሁሉን ነገር ከመናፍስት ጋር ማገናኘቱ ትክክል አይደለም። ይሄ ማለት ግን እንደው መናፍስት በህልም ይሄንን ነገር አያደርጉም ይያልን አይደለም፣ ወይም ደግሞ ከዚህ ነፃ ልንሆን እንችላለን። ግን ክርስቲያን ጸልዮ ከተኛ ክርስቲያን ራሱን ለእግዚአብሔር አደራ ሰጥቶ ለመልካም እረኛ የሰጠ ክርስቲያን የሰይጣን መጫወቻ ሲሆን ሊያድር እንደዛ ሆኖ አያድርም። ነገር ግን ብዙ ጊዜ ህልመ ሌሊትን ከርኩሳን መናፍስት ጋር ማገናኘት ነገር አለ። እሱ ምናልባት በራሳችን ጥፋት ራሳችን ስንቃዥ ያመጣነውን ሁለት ነገር ነው እንዳልኩት። አንደኛ ተፈጥሮ ምንም ሳንሆን በራሱ ጊዜ ውስጣችን ያለ ነው ይሄ ነገር። በነገራችን ላይ ሴቶች እንዳልኩት ሙያዊ እንዳይሆንብኝ ማብራሪያ ማለት ከመጽሐፍ ቅዱስ ወጥቶ ማለት ነው። ሴቶች ሲወለዱ ጀምሮ እስከ 40ዎቹ መጨረሻ አካባቢ ድረስ የሚቆይ እንግዲህ ይሄ ለምሳሌ በተለምዶ የወር አበባ እያለ የምንጠራው ነገር እንዳለ ሁሉ ወንዶች ደግሞ እስከ ዕለተ ሞታችን ድረስ እንዲሁ እየበዛ እየተባዛ የሚቀጥል ከሴቶች በተለየ ሁኔታ አለ። ይሄ እንግዲህ ይሄ ፈሳሽ በራሱ ጊዜ ሲበዛ እንግዲህ ተፈጥሮ ራሱን የሚጠግንበት ራሱን የሚያስተካክልበት ሲስተም ነው እና ይሄ አንዱ ነው ብያለሁ። ሌላው ግን ቅድም እንዳልኩት ሰው በመቅበዝበዝ በማየት በመስማት አሁን ደግሞ ስልኮች አሉ፣ ኢንተርኔት አለ። በዚህ ምክንያት ያመጣውን የራሱን ጦስ ሰይጣን ራሱ ቢሰማ ይስቅበታል። ምክንያቱም እይታችን ያመጣው ነው፣ መስማታችን ያመጣው ነው። ቀን ስንሰበስበውና ስናየው ከዋልነው ነገር የሚመጣ ነው ያ ስሜት። ስለዚህ ሁለት ነገሮች አሉ። አንደኛ ከተፈጥሮ፣ ሁለተኛ ውጫዊው ነገራችን፣ ሶስተኛው ነው ምናልባት ሰይጣናዊ ሊሆን የሚችል ከሆነ እሱ ምንድነው? አንዳንድ ጊዜ መንፈሳዊ ጉዳዮቻችንን ለማሰናከል ፈተና ሆኖ ሊመጣ ይችላል።
መድኃኒታችን ኢየሱስ ክርስቶስን ገዳመ ቆሮንቶስ ሄዶ ክርስቶስን እንደፈተነው ሰይጣን ማለት ነው። ልክ እንደዛ አንዳንድ ጊዜ እንደዚህ አይነት ፈተናዎች ሊመጡ ይችላሉ። ከዚያ ውጭ ግን እንደው እያንዳንዱን ህልመ ሌሊት ወይም ዝኔት ከመናፍስትና ከርኩስ አጋንንት ጋር መስጠት በጣም ትክክል አይደለም። በእርግጥ ቅድም እንዳሏት በእኛ ደግሞ ራሄሎ የሚሏት ነገር አለች፣ ወንዶች ላይ ማለት ነው። በቃ እሷ ናት እንደዚህ የምታደርገው፣ እሷ ናት እንዲህ። ይሄ በጣም የተሳሳተ። እኛ እኮ የክርስቶስ ማደሪያ ነን አይደል? መጀመሪያ እንዴት ሰይጣንም ክርስቶስም እንዴት ያድርብኛል እኔ ላይ? አንድ ቤት እኮ ቤትነቱ ለአንድ ነው ወይ ለአንድ ነው ማለት ለአንድ አባወራ ለአንድ ቤተሰብ ነው እንጂ ሆነ ሌላ ድርብርብ እንትን እዚህ ውስጥ እንዴት ይኖራል እንዴ? ሰው ኮንዶሚኒየም እንኳን ያው ተከፋፍሎ ነው አይደል እንዴ በብሎክ። እኛ ደግሞ ክርስቶስ አብ ወልድ መንፈስ ቅዱስ የሚያድሩብን የክርስቶስ ቤተ መቅደስ ነን መጽሐፍ ቅዱስ እንደሚናገረው። እና የክርስቶስ ቤተ መቅደስ ከሆነ በኋላ ሰይጣን እኛ ላይ አድሮ እንዴት ይህን ያህል ስልጣን እንሰጠዋለን? ሲጀመር በዚህ ደረጃ ለአጋንንት ስልጣን መስጠት የለብንም። ነገር ግን እንዳልኩት በእይታ እንደገና ደግሞ በተፈጥሮ ምክንያት ይሄ ነገር ሊከሰት ይችላል። ይሄንን ስንል ግን ሰይጣን አርቆ አንዳንድ መንፈሳዊ መሰናክሎችን አያመጣብንም እያልን ግን አይደለም።